ሰዎች ይሞታሉ። ሰዎች ሲሞቱ ሰዎች ያለቅሳሉ። ሐዘኑን ለመርሳት ለቅሶን ለመተካት ሰዎች ይወልዳሉ። ትናንሽ ሰዎች ግን ልክ ሲወለዱ ለቅሶ ያሰማሉ። የልጁን መወለድ ሰዎች ተከትለው ፈገግ እንደማለት ከደስታቸው ብዛት ለቅሶ ይጀምራሉ። ሳቅና ፈገግታ ይህን ሲያዩ አሉ ተሰባበረና ሞራላቸው ሁሉ ጓዛቸውን ጭነው ተሰናበቱ አሉ። ለቅሶን ለኛ ትተው ገዳም ገቡ አሉ። ከዛን ቀን ጀምሮ ያገሬው ሕዝብ ሁሉ ለቅሶ መሮት አሉ። ለፈጣሪው ሊያለቅስ ገዳም ገባ አሉ። ገዳም ሲገባ ግን ለቅሶም ተከልክሎ ሳቅም ተከልክሎ የቀረው ምንድነው? ተመስገን ብቻ ነው።